ራሱ ጎፈሬ ነው የሚመስለው ወንድም ይከረከማል እኮ ስለምን ጸጉር ነው የሚወራ አንድ ቆሻሻ ማይንድን ሁለት ቆሻሻ እቃ የሰው አፉስ ካልሞጀራችሁ ይያልክ ጋይስ እንዳትስ ምን ማለት እንዳለብኝ አላቅም ሌላም በጣም ብዙ ቪዲዮ አለ ተመልከቱ ዝቅ አርጎ እንደዚህ ጥብ ማለት እንደዚህ ጸጉሯን ይዞ ያንን አጭሩን ጸጉር አታይም እንዳላየችው ከጀርባዋን ያለው ቪዲዮ እና ፊቷን ነው የሚታየው እንደዚህ ጋይስ ይሄ የመጥመድ ጉዳይ አይደለም ጠመዳ አይደለም ልጄን ነው የምላችሁ በልጄ እኔ ለነሱ ቶፒክ ነው የምለው ነው ሱሪ ስትለብስ አበጥ ብሎ እንዲታይ ፈልገው ነው አበጥ ብሎ ትልቅ ቃል እንድትባል ፈልገው ነው ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ እንደምን ቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቼላችኋለሁ ይህ ቤላ ሾው ነው በጣም በቃ ለመስማት የሚያዳግቱ ነገሮችን ነው ይዤ የመጣሁት ፋሚሊ ለመስማት የሚከብዱ ነገሮችን ነው ይዤ የመጣሁት እሱን አብረን እንመለከታለን ቀጥታ ወደ ቪዲዮ እናልፋለን እኔን ደግሞ ሰብስክራይብ ያደርጋችሁ ብዙ አዲስ ነገሮች ተፈጥሯል ፋሚሊ በጣም ብዙ ከምትጠብቁት በላይ በጣም ብዙ አዲስ ነገሮች ተፈጥሯል አብረን እንመልከት ሰብስክራይብ ማድረግ እንዳትረሱ ቀጥታ ወደ ቪዲዮ እናልፋለን ወሸላን ቆይ ጸጉሩ ብዛት ራሱ ጎፈሬ ነው የሚመስለው ወንድም ይከረከማል እኮ ስለምን ጸጉር ነው የሚወራ አንድ ቆሻሻ ማይንድን ሁለት ቆሻሻ እቃህን የሰው አፉስ ካልሞጀራችሁ ይያልክ ጋይስ እንዳትስቁ ቪዲዮ ስታዩ በጣም ነው የምታዝኑት አያስቅም ጋይስ አያስቅም ያየሁትን በጥንቃቄ ነው እንደውም ማውራት የፈለኩት እኔ እንደ ዛሬ በጥንቃቄ አውርቻለሁ እንዳታረጉ ከእቃው በፊት ቀድሞ አፈው የሰው አፍ ውስጥና ሙሙ ውስጥ ራሱ የሚገባው ጸጉሩ ነው ጸጉሩን እንኳን ማትላጭ ልክስክስና አትላጭ አይከረከምም እንዴ ገብቷል አንተ በዚህ ታስፈራራለህ እናቴ ትሙት ነው ይለቅላለሁ ደግሞ እናንተ ናችሁ አለ ሴቶቹ የምታስፈራሩት እኔ ደግሞ እለቅብሃለሁ በዚህ ላይ ማብራሪያ ተሰጣለህ እናቴ ትሙት እስታ ቤተሰቦቿ አንገባላለሁ እኔን እንደዚህ ነገር አርግተው አስገብተው እነሱ ወደ ኋላ አይመለሷት እስከ መጨረሻ ከዛ በኋላ በትክክለኛ ይሄን ቪዲዮ ይሄውላችሁ አሁን እዚህ ጋር ፋሚሊ ናዮ በጣም ከባድ ፋይል ነው የተያዘባት ከጃኒ የበለጠ በጣም ከባድ ፋይል ነው የተያዘባት እየተባለ ነው ፋሚሊ የምሬን ነው እየተባለ ነው እዚህ ጋር ግን እሷ ናዮ የምትባለው ልጅ አሁን የጆን ዳንኤል ፍቅረኛ ወይ ሚስት የልጁ እናት ምንም የምታውቀው ነገር የለም ገባችሁ ምንም የምታውቀው ነገር የለም እቺ ሴትዮ ደግሞ እያለች ያለችው እኔ መረጃው ደርሶኛል ይሄው እያየሁት ነው እያለች ያለችው ገባችሁ አይደለ ሃው እኔ አሁን አንድ ጥያቄ አለኝ ይሄን ነገር ማን ሊልክልሽ ቻለ ይሄ የኔ ጥያቄ ነው ገባችሁ አይደለ ማን ነው ይላከልሽ የሚለው ነገር ጥያቄ ነው እንዴት በዚህ ልክ እንደ ቀላል ነገር ልታገኘው ቻልሽ ይሄ በጣም ትልቅ የሆነ ጥያቄ ነው ገባችሁ አይደለ ግን እውነት ከሆነ ይሄ ነገር ጆን ዳንኤል በጣም ትልቅ ችግር ውስጥ እንደምትታመው ከሆንክ በጣም የሚደብር ነገር የምሬን በጣም የሚደብር ነገር አላቅም ምን ማለት እንዳለብኝ አላቅም ሌላም በጣም ብዙ ቪዲዮ አለ ተመልከቱ ዝቅ አርጎ እንደዚህ ጥብ ያላት እንደዚህ ጸጉሯን ይዞ ያንን አጭሩን ጸጉር አታይም እንዳላየችው ከጀርባዋን ያለው ቪዲዮ እና ፊቷን ነው የሚታየው እንደዚህ ጋይስ ይሄ የመጥመድ ጉዳይ አይደለም ጠመዳ አይደለም ልጄን ነው የምላችሁ በልጄ እኔ ለነሱ ቶፒክ ነው የምለው እስማ ለምን ነው የምትፈሪው እናቴ ትሙት እንትና እግዚአብሔር ተመልከቱ ተውጣው ነው ጋይስ ታላችሁ ቢያንስ ከአንድ ሁለት ቪዲዮዎች ላሳያችሁ ትንሽ ልብ ላርጋችሁ ዩ ሲ ያ ይሄ እንደ ቀልድ የሚታይ ነገር አይደለም ናዮ ለምን ይገርምሻል ይሄ እንደ ቀልድ የሚታይ ነገር አይደለም አንቺ ፍቃድ ስጭን እኛ የሚዲያ
ሰዎች እንደ ከድምጽሽ እንደምንሆን ታያለሽ። ምን ይቀርብሻል? ኦሬዲ ጉዳዩ ሚዲያ ስለሚያውቀው እንደዚህ ስቲንካሽ ያለሽን ነገር ትንትና አድርገሽ አውሪ ላይቭ ላይ ቁጭ ብለሽ። ከዛን እኛ እንይዘዋለን። መታችሁ ዲፌንድ እያደረጋችሁ ነው በህይወታችሁ ማንም የሚጫወታችሁ ማንም ጋይስ ታብታብ እያደረጋችሁ ኮፒ ሊንክ ምትችሉ ደግሞ በእንትን ጠብቁት እንትን እንዳይልክብኝ። ሃይ ቆይ ቃል በቃል የተጻፈልኝን ማለት ማነብላችሁ እስቲ በክርስቶስ ስም እስቲ እንትኑ እንዳይወጣ የነሱ ስም ግን እንትን ነው ያ አረጎ በዞዲት እያመራ ነው ነገሩ። በጣም ስር እየሰደደ ነው ነገሩ። በጣም ስር እየሰደደ ነው ፋሚሊ። ከአንድ ሁለት ተባለ ስለ ራቁት ፎቶ ተወራ። የተያዘባቸው ሰዎች በጣም ብዙ ነገር ብዙ ስትራግል አደረጉ። እንዴት ነው እንዲህ? ምን አይነት ጉድ ነው? ምን አይነት ሰይጣን? እኔ ግራ እየገባኝ ያለሁት የምሪ ነው። አሁን እዚህ ጋር ኢማጂን አድርጉ መጦ ማስተባበያም ሆነ ዲፌንድ ማድረግ አለበት ፍቅረኛውን ወይም ሚስቱን። ገባችሁ አይደለ? ሚስቴ ነች እያለ ከዚህ በፊት ተናግሯል። ገባችሁ አይደለ? ስለዚህ መጦ መናገር አለበት ከፍቅረኛው ወይም ደግሞ ከሚስቱ ጋር እንደዚህ አይነት ነገር የለም ምናምን ነገር ማለት መቻል አለበት። ካለበለዚያ ግን እውነት ነው ማለት ነው ይሄ ነገር። ገባችሁ አይደል? እውነት ነው ማለት ነው። ምንም አይነት ውሸት ሊኖረው አይችልም ማለት ነው። መጦ ካልተከራከረላት ለጃኒ መጧል። ገባችሁ አይደል? ለጃኒ ከመጣ ለፍቅረኛው ወይም ለሚስቱ ደግሞ መምጣት አይደለም ሌላም ነገር ሊያደርግላት ይገባል። ገብታችኋል? ስለዚህ መምጣቱ አይቀርም ብዬ አስባለሁ። ግን ካልመጣ ችግር ፋሚሊ የምሬን ነው። ካልመጣ ችግር ነው። እቺ ሴትዮም ደግሞ እንደምትፖስተው ነው እየተናገረች ያለች። አውጥቼ ነው ገመናን መለጥፈው ነው እያለች ያለች። ኢማጂን ፋሚሊ ለናየው መቆም አለብን ምናምን ነገር እያሉ ነው። ተመልከቱ ደግሞ ይሄን ተመልከቱ። ትሆን እኛ ከሷ አንደበት እንፈልግ ትክክለኛ የልጁን እናት የሚወዳት ማይ ላቭ ማይ ድሪም ማይ ምናምን እዛ በሪፕላይ እንደሚያደርገው ከሆነ ለጃኒ መጥቶ በ100,000 ሰው ፊት ልጄና ሚስቴ እየጠሩኝ ነው ብሎ እንዳብራራው ዛሬ አንቺ ስሟን አንስተሻል። እንደዚህ አይነት መረጃ አለኝ እያልሽ ነው። ወጥቶ ሚስቱን ዲፌንስ ማድረግ አለበት። ውሸት ነው የሚወራብኝ ነገር ውሸት ነው፣ ያረኩት ነገር የለም፣ እኔ ከሚስቴ ጋር በፍቅር ነው የምኖረው ብሎ ቻሌንጅ አድርግ። ካላደረገ የልጁን እናት ኬርለስ ነው ማለት ነው። ለምን ለጃኒ ሲባል ተንገብግቦ ነው የመጣው። ያችንም ቃል አንረሳለትም። ከልጄና ሚስቴ እየጠበቁኝ ነው ብሎ ተሞላቆ በስሟ ነግዶ ነው ሄደው። በሷ ከቨራ ያ ሰምተናል ነበርን። ስለዚህ ዛሬ አንቺ ሄለን ውሸታም ከሆንሽ የልጁን እናት የሱን ህይወት እንደዚህ እያልሽ ነው ያለሽው። ወጥቶ መልስ ይስጥ። እሱን የምትወዱት ሰዎች ናይሆን የምትወዱ ሄዳችሁ ፑሽ አድርጉ። እዚህ ጋር ያላችሁ ሰዎች ዝም ብሎ ላይቭ ላይ የገባ እያላገጠ አይኑን አፍቶ መውጣት አይችልም። የልጁ እናት ናት ስሟ የተነሳው። እወዳታለሁ እያለ ፎቶ እየለጠፈ ሲያጃጅለን የሰነበተው ሳምንት ሽፋን አይሰራም። ወንጀል እየሰራ በሷ ስም ውሸታም ከሆነች ውሸታም ትባል። አይቀጥልም። ቻሌንጅ አርጋት ሄለንን። ለምን የልጁ እናት ናት ናዩ። ልክ ለጃኒ ወጥቶ እንደተንገበገበው ጃኒ እኮ ተደበደብኩኝ እንደዚህ አቢዩዝ አረገኝ ስትል መጥቶ ስለ አዶናይ ነበር ያወራው። እርቃኗን ስለመደወሏ ቀድሞ ነው። እኔ እንትን አላልኩም ምን ያልደበደብኳትም የሚል መልስ አልነበረም ለጆከር የሰጠው። ከድብደባው በፊት ጃኒ ከከሰችው ስለ አካውንት መዘጋትና ስለ ድብደባ ሲጠየቅ እሱ ግን ሲመልስ የነበረው ራቁቷን ደውላልኛለች የሚል መልስ ከሽንት ቤት ነበር ሲያስተላልፍ የነበረው ራሱን ዲፌንድ ለማድረግ አይደለም። አሁንም በልጁ እናት ላይ ዲፌንስ መስጠት ግድ ይለዋል። ከዛ ሄለን ስማጥፊም ትሆን ባለጌም ትሆን ውሸታምም ትሆን እኛ ከሷ አንደበት እንፈልጋለን። ግዴታው ነው። ይሄ ምንም ጥርጥር የለውም። ግዴታው ነው። ፋሚሊ አባቢ እዚህ ላይ የተያዘው ቀልድ አይደለም የያዙት እነዚህ ሰዎች። ገባህ አይደለ አባቴ? ወጣህ በስነ ስርዓት ለሚስትህ መታገል መቻል አለብህ። ካለበለዚያ ችግር ውስጥ ነው። የምሬ ነው ችግር ውስጥ ነው። ደግሞ አሁን ከገባህ በጣም ችግር ነው። አሁን መልሰህ ወደዛ ገባ ከሆነ በጣም ዝገት፣ የምሬ ነው በጣም ዝገት የሆነ ነገር ነው። አልገባኝም። እኔ በጣም ግራ እያጋባኝ ነው። ምንድነው እየተካሄደ ያለው ፋሚሊ? እንዴ ሰው ሁሉ ምን ሆኗል? አረ በለው ተመልከቱ። እሺ ይሄንንም ተመልከቱ። አሁን ግን ነፃ እንደማወጣት ያለ እሺ፣ እንዴት ነፃ እንደማወጣት ታያለህ።
ተመልከቱ እንጂ አሁን ጃኒም እኮ ከዚህ በፊት የተናገረችው ጃኒም ብዙ ነገሮች ለሴት ልጅ ክብር እንደሌለ ራሱ አንድ ማረጋገጫ ያየሁት ምን እንደሆነ እንዳለ ታውቃለህ? ብልት ላይ ያለው የፀጉር ብዛት ክብር የሌለ ለራስ እንኳን ነው። ሱሪ ስትለብስ አበጥ ብሎ እንዲታይ ፈልገው ነው ፀጉሩ አበጥ ብሎ ትልቅ ቃል እንድትባል ፈልገው ነው። እኔ እየቀለድኩ መስሏችሁ ነው አይደል? እንደዛ መስሏችሁ ነው አይደል? በስማ ምን ይባላል አሁን? ምን ይባላል አሁን? ፋሚሊ የምሬን በጣም ግራ ነው የሚያጋባ። በጣም ግራ ስላችሁ በጣም ግራ ነው የሚያጋባ። እዲ ምን ጉድ ነው የሰማን ያለ ነው። ሶ እንግዲህ ፋሚሊ እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጆን ዳንኤል ወጥቶ ይቅርታ መጠየቅ ደግሞ ለሚስቱ ከጎኗ መቆም ግዴታው ነው ፋሚሊ። ካልመጣ ችግር ነው፣ ካልመጣ ደግሞ ሌላ አይነት ነገር ነው። ገባችሁ አይደል? ሌላ አይነት ነገር ነው። እውነት ነው ማለት ነው። እንዴ የምሬን ነው። በጣም ብዙ እየታማ ነበር። በጣም በብዙ ሰው እየታማ እንደዚህ እያደረገ እንደዚህ ሲባል ነበር። አሁን ግን የመጣበት ነገር አባቴ የመረረ ነገር ነው። ለድቆ አይደለም አም ሲሪየስ በጣም እንትን ሆኜ ነው የማወራው ዛሬ። እሱማ ደግሞ ከሚገርመው እኮ ራሱ ኢቭን ፕሮቴክሽን እንኳን እኮ እንዲጠቀሙ ያደርጓቸውም በበሽታ ተለክፈው ሊሆን ይችላል እኮ። ኢቭን ይሄ ብቻ ሳይሆን እነዚህ ሰዎች እኮ ኢቭን ኮንዶም የሚባለውን ነገር እንኳን አይጠቀሙም። ተበክለዋል እኮ ኦልሬዲ እኮ ተበክለዋል። በዘፈን ሰበብ ብር እርሊ የሚመጣው ብር ታውቂዋለሽ፣ የቲክቶክ ብር ምን ያህል እንደሆነ። እሱ ብር አሁን የት እንደሚያደርጉት አያውቁም፣ በምን እንደሚሰሩ አያውቁም፣ ምን እየተደረገ እንደሆነ አያውቁም። ኢንዛ ኢንድ ነው ቪዲዮአቸውን ሲገዙ ህጻናት የሚያዩት። ፊፊ ቆንዴ ስቅስቅ ብላ እንደምታለቅ ስታሳዝን ላይቭ ላይ ምን ያህል ነገር ቢደርስባት ነው፣ ምን ነገር ቢመጣ ነው ይሄ ሁሉ ነገር ይሆናል። ስለዚህ አሁን እኛ እዚህ እንደምናወራው ሲሆን ይሄ ትልቅ ኬዝ ነው። እሷን መለየት ካለባት ትዳሩ ቢቀርባት ልጅ ናት፣ ሲንግል ማለት ነው። ላግባት ብሎ ይመጣ ይሆናላ። ይሄን ሲሰማ እኮ ወይስ ፕሮፖዝ ያደርጋት ይሆናል። በጣም ይገርም ነው። እኔም ከአቅሜ በላይ ነው። እንግዲህ ለእናንተ ትቻለሁ፣ ኮሜንት ላይ ፋሚሊ ለእናንተ ትቻለሁ። በጣም ግራ የሚያጋባ ነገር ስለሆነ እስኪ እውነቱ እስከሚጣራ ድረስ ደግሞ እንመለከታለን። የምሬን እንመለከታለን። ሌላ ምን ይባላል? ሌላ ደግሞ አዶናይ ወደ አሜሪካ ሂዷል። ይሄን ስነግራችሁ እያዘንኩ ነው፣ ግን ለጥሩ ተግባር ስለሆነ እየሄደ ያለው ይመለሳል፣ በቅርቡ ይመለሳል። እስኪ እንግዲህ ላሳያችሁ እየሄደ ነው ጋይስ። አሁን ወደ ፕሌን እንገባለን። አርፍደንም ቢሆን ለስከው ነው በስተመጨረሻ ወረፋችን እንጠብቃለን። ከዛ ወደ ውስጥ እንገባለን። አሜሪካ እየመጣ ነው። ኢትዮጵያ ደግሞ ወዳቸዋለሁ፣ እናፍቃቸዋለሁ። ተመልሼ እንመጣለሁ። እሺ። በጣም ፋሚሊ በጣም ይናፈቃል ስላችሁ ይናፈቃል። በቃ ይናፈቃል። ይህ ግልጽ ነገር ነው። በጣም አዶናይ በጣም ትልቅ ለትልቅ ነገር እንደሚሄድ እናውቃለን። ነገር ግን በሰላም ተመለስ። ሌላኛ ምንም ልንል አልችልም። ምክንያቱም ከዚህ ያለህ ያደረከውን ነገር አንረሳም። ያደረካቸው እያንዳንዱ ነገሮች በቃ በጣም የሚገርሙ እንደ ሀገር የሚያኮሩ ነገር ነው ስታደርግ የነበረውና በሰላም ተመለስ። ሌላ ምንም ልንል አንችልም። የምሬን ነው። መልካም ምኞታችሁን ግለጹለት ፋሚሊ። ወንድማችን ናፒም በጣም በቃ እያዘነ ነበር። የምሬን ነው። እሱ በመሄዱ በጣም አዝኖ ላይቭ ላይ ሲታይ ነበረ። ተመልከቱ። ፏልች ነው እንዳይዋት ነው አይኑ ራሱ እንባ ቋጥሯል ፋሚሊ። የምሬን ነው። ይሄ ወንድነት ይዞት ነው እንጂ እሪ ማለት ፈልጎ ነበር። በቃ የሆነ እኔ እንጃ ማልቀስ ፈልጎ ነበር፣ ግን በቃ ይሄ ላይቭ ላይም ነው። ገባችሁ አይደለ? ሁለተኛ ነገር ደግሞ በጣም ብዙ ነገር አሳልፈዋል። በጣም ብዙ ስትራግል አሳልፈዋል ምናምን። በጣም ከባድ ነው። አዶናይ ለሰው ሲሰጠው የነበረው ፍቅር በጣም ከባድ ስለነበረ አይኑ እንረዳለን። ናፒ እዚህ ፏልች ብቻ በሰላም ይመለስ። ሶ እንግዲህ ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ነው ልመኝላችኋለሁ። እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ መስጠት እንዳትረሱ። እኔን ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ።
የዛሬው ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ሁሉ መኝላችኋለሁ። ባይ